ጌታ ይሰበክበት። እንግዲህ ጌታ ነው የሚሰበከው አይደል? ለዛም ቢሆን ቅዳሴውም ስለ ጌታ ነው፣ ሰውም ስለ ጌታ ነው እና ጌታ እንዲሰበክበት የጌታ ርስት ይሁን። ምንድን ነበረ እሾክና አሜኬላን የበቀለበት ተነቅሎ ይውደቅ እንዲህ እያሉ ጸልዩትና ምንም ነገር ካገኙ የሙስሊምም ይሁን የኦርቶዶክስ ጸልዩበት ነው የሚያልፉት። ለእነሱ እንዲሆን ማለት ነው። በቃ ኦባን ይኸውልሽ ቸርቹ አጠገብ የሆነ ሙስሊም ቤተሰብ ቤት ካለ ፕሮግራም ባለ ሰዓት ሁሉ ይጸለይበታል። እዛ ሰውዬው ከዛ ሰፈር እንዲያነሳው። እውነቴን ነው የምነግርሽ፣ በእውነት ውሸቴን አይደለም። እዛ ደቡብ አካባቢ ከኦርቶ በጣም የሚመቸኝ የእውነት የኦርቶዶክስ አባቶች በደንብ ነው የሚያውቁት ማን ወዳጃቸው እንደሆነ፣ ማን ጠላታቸው እንደሆነ፣ ማን አጠገባቸው እንደማይደርስ፣ ማን በምን እንደሚጎዳቸው። እንዴ ሶስተኛ አይን እኮ በደንብ ነው ያላቸው። በደንብ ሶስተኛ አይን ሆረሳ የሚባል አይን በደንብ ነው ያላቸው እና ጉዳቸውን ትሰማላችሁ። ጠብቁ። 20 ቀን ነው የቀረው። ድሮም እኮ ሪፖርት አውጥቶ ነበር ትላንት። አልሰማችሁም እንዴ? ከመቼ ጀምሮ ነው ሙስሊም ኢትዮጵያ ውስጥ ገሎ የሚያውቀው ገዳይ ጴንጤ ነው ሲል? እኔ ምንድነው ዓለም ላይ ምን ቢጠፋ ፕሮቴስታንት አልሆነም። ኦርቶዶክስ ቤተክርስቲያንን የሚገል የከሌ ቄስን እንደዚህ ያረገ፣ ሻሸመኔ ላይ እንደዚህ ቤተክርስቲያን ያረገ ማነው ጴንጤ ነው ብሎ ዝርዝር ያወጣላቸው ነበር። እና እውነቱን ሰሙ ማለት ነው። ባህሩ ሰሙ ጴንጤ እንደሚጠላ በጣም ከጠላች ሲሰድብሽ አንቺ ጴንጤ ብሎ ነው የሚሰድብሽ። እኔ ፍቅር ነበረበትና እንፋቀር ነበረ። በቃ እንደዚህ ዋን ቱ ዋን ክራሽ ማለት ነው። አንድ ቀን ተጣላን። አንቺ ጴንጤ፣ አንቺ ፓስተር ዘነበች አካሉ የመጨረሻው ስድብ እንደዛ የመጨረሻ ካለሽ ጠልቶሻል። በቃ የዘጋ ማለት ነው። ወደኩኝ በቃ ድራይቭ እያደረግኩ ነበር እና እኔ ከአንድ ከተማ ሌላ ከተማ ፕሌን ምንም አልይዝም። እስከ 200 ኪሎ ሜትሮች ምናምን በመኪና ሄዳለሁ። ደስ ይለኛል መኪና ከፍቶ ምናምን ሄድና እንዴት አድርጌ ድራይቭ እጅ ሁላ ይንቀጠቀጣል አልኩሽ። በሳቅ በቃ ወደኩኝ። ፓርኪንግ አድርጌና ሳሙዬ ምን አጠፋ አልኩት። በቃ ከዛን ቀን በኋላ ልንስማማ አልቻለም። በፊት እንታረቃለን ምናምን። ጴንጤ ብሎ ከሰደበች ሰሙ አብቅቷል። በቃ ምንም ወደኋላ የምትመለሽበት እንትን የለሽም እና በጣም ነው የሚጠላው ጴንጤ። አዎ እንደዛ እኔ ክርስቲያን ይመስለኛል። ሊያጣብሱ ሲፈልጉ ታውቂያለሽ፣ የጴንጤ ቸርች ላይ ሊያጣብሱ ሲፈልጉ የጸሎት ፕሮግራም ብለው ሴቶችንም ወንዶችንም ጠርታቸው ሄዱና እጅ ለእጅ ተያይዙ ይላል አለ። ሞጣ እኮ ይሄን ነው የሚናገረው። እጇን የያዛትን አይለቅም አለ። ከዛ በማግስቱ ልክ እንግዲህ በቀን አስቢው በቃ ፍቅረኛሞች ሆነው በዛው ነው የሚቀሩትና የስነ ተዋልዶን መርህ ያቃወሱ ጸረ ፖስቲፕሎች ሀገሪቷ ላይ የፖስቲፕል እጥረት እንዲገባ ያደረጉ ናቸው እነሱ። እውነቴን ነው። እኔ ማለት ሰምተሻል ላይ የሚሄዱት ነገር አለ እንደ ባብ ምን ወዳጅ መስለው ምናምን ሄዋንዬ ምን አልሽ? ቀስ ብለው ወዳጅ መስለው ቀስ ብለው ጥግ የሚሄዱት ነገር አለ። እሱ ባህሪያቸውን አልድም። ሀዘን ሲኖርብሽ እኔ አሁን እንደው በእውነት ነው የምልሽ፣ በእውነት ነፍሴ በእጅ በሆነችው በጌታዬ ነው የምምለው። ሀዘን ሲሆንብሽ አሁን እነዚህ ጂአር ካፕል የሚባሉ ታውቋቸዋላችሁ? የሆኑ ሞልፈጥ የሚሉ ኢትዮጵያ ውስጥ ያሉ። እሷ እናቷ ሞተችባት፣ ከዛ እሱ ደግሞ በመኪና ሰው ገጨ። በቅርብ ጊዜ ማለት ነው። በብዛት ጓደኞቻቸው ጴንጤዎች ናቸው፣ እነሱ ኦርቶዶክሶች ናቸው። እች ልጅ ማለት ነው ጠብቂ፣ ይሄው ከምላሴ ፀጉር ይነቀር ጴንጤ ያደርጓታል።
አዎ ይሄ ትንቢተ ኦፓል ምዕራፍ 6 ከቁጥር 20 ያዙልኝ። እሱን እስር ቤት እያለ እሷን እዚህ ጋር ልጅ ጴንጤ ነው የሚያደርጓቸው በሀዘናቸው ጊዜ አልጻፍኩም። አይዞሽ ሪካርድ ያደርጉ። ይኸውልሽ በሀዘንሽ ጊዜ፣ በችግርሽ ጊዜ፣ በደስታሽ ጊዜ አሳቻ ሰዓት እኔ በእውነት የነፍስ ሌባ ናቸው ምልኩ ሌላ ቃላት ስለሌለኝ ነው። እኔ ለጴንጤ ጥላቻ የለብኝም፣ ግን ሪል ካራክተራቸው እንደዚህ ነው። በ150 ዓመታት ሀገሪቷን ያጥለቀለቁት በምን ዘዴ ይመስልሻል? እስኪ ስታስቡት እራሱ ማለት ነው። በደካማ ጎንሽ ነው የሚገቡት። ሀዘን ካለብሽ ችግር ካለብሽ ይሆናሉ የሌላቸው እና እያወራሽ እንትናን አሁን እንዴት ጴንጤ እንዳረጓት ልንገርሽ። ናንሲ ኦር ላንሲ ካሪዝማ የካሪዝማ እናት ማለት ነው። ድንቡሽ አለች የምታምር የሆነ አበባ የሆነች ልጅ አለቻት። ወይ ልጅቷ ስታምር እንደ በጌታ ፍቅርት እንደ ብውጣት እንዴት እንደምጣፍጥ በቃ ጥጥዬ ናት እና ብታምር ሴት ልጅ አለቻት። ጌታ የክብር ልጅ ያደርግላት በእውነቱ። እና እሷ ልጅ ታውቂያለሽ የህይወቷን ኦልሬዲ ከጋብቻ ውጭ ነው የወለደችው። በጥሩ ውጤት የተመረቀች ነበረች። በነበራት የፍቅር ግንኙነት ህይወቷ ውስጥ ውሸት ስለነበረ ችግር ስለነበር የህይወት ፕላኗ ሙሉ በሙሉ ተበላሸ። በቃ እንግዲህ ያጋጥማል፣ ህይወት ነው መቼስ። ሰው ጨው አይደለም ቀምሰሽ እንትን አትይም። ፕራይቬት ላይፏ ማውጣት ስለማልፈልግ ነው እና ትሩ ስቶሪ ነው የምነግራችሁ። በዙሪያ የነበሩ ሰዎች በሙሉ ጴንጤ ነበሩ። ከእርግዝናዋ ጀምሮ ልጅቷ አሁን ያለችበት እድሜ እስክትደርስ ድረስ ካጠገቧ ነበሩ። ምንም ስትሆን በቃ በጌታ ጸጋ በጌታ ፍቃድ ጌታን እንደ አያቶች እኮ ምልክሴ ናቸው ታውቃላችሁ። እሷ ኦርቶዶክሶች ናቸው በጣም ቤተሰቦቹ አክራሪዎች ማለት ነው። ሙልት አድርጓት የተደረገላት ነገር በሙሉ በጌታ እንደሆነ በዙሪያው ደግሞ በሙሉ ጴንጤ ናቸው። ልጇን ይዘው እሷን ይዘው እርተዋት ጠብቀዋት ከጎኗ ሆነው ልክ ሰው በጓደኝነት እንዳደረገላት ሳይሆን ጌታ በራሱ እነሱን ላክ የበጠሱት ከልጁ አባት ጋር ከአያቷ ጋር ከተለያዩ ሰዎች ጋር ያላትን ኮሚኒኬት እንዳለ ያቋረጡባት። ከዛ ምናልባት ለጌታ የሚከፈል ለጌታ ፍቅር የሚከፈል መስዋዕት ነው አላት እና የሚያውቋቸውን ኢንቨስተር ጴንጦች አስተዋውቋት ይሄው የጴንጤ ዱት ሆነ ያረፈችው ልጅ እና እንደዚህ ነው የሚያደርጉት እነሱ። አሁንም ኦርቶዶክሶች እጆቻችሁን ሲይዛችሁ ከእናንተ ጎን የሆኑ መስሏችሁ ሞኞች። 3-4 ኮንፈረንስ ያዘጋጃለሁ እኔ ፋሲካ ጾም እስከሚፈታ ድረስ። ይሄንን አጋጣሚ ተጠቅመው 3-4 ኮንፈረንስ በየከተማ ያዘጋጃሉ። በቃ እንደዚህ ናቸው እነሱ። ምንም ስራ አይፈቱ። ስለዚህ የተጣላ ሰው ባለ ጉዳዩ ነው ጉዳዩ መፍታት ያለበት በአመንክሮና በጥሞና። የአህያ ባል ከጅብ አያስጥልም። እነሱን ጠርተን ልንታረቅ ነው እንዴ? ቆይ አሁን ካቶሊኮችን ነው ለእርቅ መጥራት ካለባቸው ካቶሊኮችን ነው መጥራት ያለባቸው። አያስታርቋቸውም። ጭራሽ ፋይል ሰብስበው ነው የሚመጡት። አያስታርቁም። አሁንም እኮ ምንድን ነው የሚሉት? ከፎ ጎንነን ከፎ ጎንነን ማለት ቀጥሉበት፣ በርቱ፣ ከጎናችሁ ነን እኮ ነው እያሉ ያሉት እንጂ እርቅ አይደለም እያወረዱ ያሉት። አይ እፎ ራሱ ተናግሯል እኮ እንታሰራለን ብለው ቢሄዱ እኔ ደስ ይለኛል። እሱ ነፃ ቦታ ቢታሰሩ ከልባቸው እንደሆነ አሬት ድረስክም አይሉትም። እስር ቤት ቢገባ እዚህ አሁን ስላለ ነው የሚደውሉልኝ በርታ የሚሉኝ በገንዘብም ሰፖርት የሚያደርጉኝ ጴንጤዎች ናቸው ብሎ ተናግሯል እኮ በአደባባይ። እሱ ለዛውም በቤተ ክርስቲያን ቅሬታ እያቀረበ
ግን ሲጀመር እኮ በጌታ አታምኑም። በትክክለኛው በጨለማ ውስጥ እንዴ ናችሁ ያሉ እንትና እኮ መሰከሩለት ኦፓልዬ እኮ ወይዬ ማሬ ሁሌ ጨለማ ውስጥ ናችሁ ነው የሚሉን። አሁን ብዙ ፓስተሮች ራሱ እንዲህ ፌስቡክ ላይ ራሱ እንዲህ ሳወራ ምናምን እናንተ ጨለማ ሲውል ውስጥ በምድርም በሰማይም ሲውል ናችሁ ነው የሚሉ ጌታን ማለት ነው። ግን አሁን እንዴት ነገኛ ጋር አንድ የሆነው በኢየሱስ እነሱ ጋር መብራት ጠፋ። እነሱ ጋር መብራት ጠፋ እና እኩል ነው ጨለማ ውስጥ ያላችሁት። በእነሱ አነጋገር መሄድ ብዬ ነው። እነሱ ጋር አሁን መብራት ጠፍቷልና በቃ አንድ ነን ብለው ነው እንዴ። አንቺ የማለቅለቅና የማጨብጨብ እኮ አይነት አለው። ደሜ አገልጋይ ደምሮ ምን እንዳለ ታውቂያለሽ? የዳኑ ክርስቲያን ናቸው። እንግዲህ አሁን ኦርቶዶክስ ቤተክርስቲያን በክርስቶስ ክርስቲያን ከሆኑት ህብረት ውስጥ የዳነች ክርስቲያን የጌታ ቤተክርስቲያን ኦርቶዶክስ ቤተክርስቲያን አይደለም የምትለው ኦሪየንታሎቹን። ከዛ ደሜ ምን ይላል እንግዲህ ደሜ ወንጌል አማኝ ነው እናውቃለን፣ የሚያመልክበትን ቦታ የሚያገለግለው ማለት ነው። እንቅረባቸው፣ ከጎናቸው እንሆን፣ አንድ ነን፣ አንድ እንሆን ይላል። አንድነት በምንድን ነው? በዳቦና በእንጀራ እንዴ? በእውነት ግርም ብሎኝ ማለት ነው። ፈትዬ እንዴት ነሽ? ከዛ ጴንጦቹ ታዝበውት ደሜ የጤና ያደርግልህ ወደ ቀልብ ተመለስ ምናምን ይሉታል። ደግሞ ፈርቶ የሆነ ዩቲዩብ የሆነ ቪዲዮዎች እንዲሁም ማርያምን ባይጠብ ነው ያለው እና እሱ ቤት ሊሚት እያደረጉ ነው የኛውና ሁለቱ ማለት ነው። እና ከዛ አነበበለት ማለት ነው። አይተሽ ከሆነ አይደል ነው ቪዲዮን አነበበለት ለደሜ ነው እንግዲህ። ከዛን አነበበለት እና አየህ አይደል ይሄ ነው ይሄ ማለት እንግዲህ ይሄ ነው ይህንን ነው ተሸክመው የሚዞሩት ይለዋል። ከዛ አየህ እውነት ነዋ ሲለው ጊዜ እዚህ ውስጥ አልገባ ኦፓል አንዴ አይደለም የሚጠይቀው 3 ጊዜ ሲጠይቀው አውቆ አስቀይሳስስና አራተኛ አይደል እኔ ስለማይገባኝ እዚህ ውስጥ አልገባም ማለት ነው። እኔ ወጭቀን ያልኩ ፈርቶ ከዛ አይሆንም ማለት ደግሞ እናንተ ብቻችሁንም አታወሩም፣ የእስልምና እምነት ተከታይ ይምጡ፣ ነገ ችግር ይፈጠራል ይላል። ይስባቸዋል። ዩቲዩብ ላይ ተለቆ እኮ ነው። በዛ ዩቲዩብ አይተሽ ከሆነ እንዳለ ያ ነው ያለውና እየከፈትኩ የሚመቸኝን ፈታ ያለውና አይ መምጣት አለባቸው። አንተ ብቻ ግን ማታወራ መጥቶ ይሄንን ነገር ማብራ እንኳን ስራ የለውም። ምንድን ነው መሰለሽ የደሜ ስኮላር ችግሩ ምንድን ነው? ስኮር አለ በረንጅ ሌላ ብለው አለው። ስኮላር ችግሩ